መሲን ችግር ውስጥ አስገባቻት። ወይዘሮ ሄለንም ለኤዱ ይሄ ነገር ለመሲ ስጫት እያለች መሲንም እንድታስወግዳት በመንገዴ እየገባች ነው ትላለች። ቤሉልም ከአጎቱ ጋር ከናሆም ተገናኝቶ ናሆምም እንደሚፈልገው ይነግረዋል። ምንድነው አጎቴ ወረቀት የያዝከው ይላል። ናሆምም የያዝኩትን ወረቀት አንተ የምትፈልገውና አንተ ላይ ሊገኝ የሚገባ ነገር ነው ይለዋል። ምን ሆነሃል አጎቴ? ሁሉም ነገር ንገረኝ። የተፈጠረ ችግር አለ እንዴ ይለዋል። እረ ምንም ችግር የለም፣ ግን ደግሞ አባቴ ከሞተ ጀምሮ አንተ የቤቱ ኃላፊነት እንዳለብህ ታውቃለህ። ስለዚህ ይህንን ኃላፊነትና መውሰድ አለብህ ይለዋል። አውቃለሁ፣ ግን ደግሞ ምንድነው ይሄ ሁሉ ኃላፊነትና መወስደው እያለ ሲጠይቀውም አንተ ከዛ ቤት ያለውንም ንብረት አንተ መረከብ አለብህ፣ በአንተ ስም መሆን አለበት እና ደግሞ ወይዘሮ ሄለንም ከዛች ቤት አስወጥተህ ሌላ ቦታ አስገባት ይለዋል። ምን እያልከኝ ነው አጎቴ? የሚወራና ማይወራና በየትኛው ጊዜ መወራት እንዳለበት አታውቅም ወይ? ቢያንስ ያለንበትን ሀዘን አታውቀውም ወይ ይለዋል። አውቃለሁ፣ ይሄ ተገቢው ጊዜ አይደለም፣ ግን ደግሞ ግዴታህን ይሄ ማድረግ አለብህ ይላል ቤሉል። አሁን ላይ ይሄ የምቋቋምበት ጊዜ ላይ አይደለሁም አጎቴ። ይህ ለምን ታስባለህ? ሁሉንም ነገር አሁን አትታይህም እንዴ? አዝናና በጣም ውስጣ ተጎድቶ ነው ያለችው። እማሜን ለምንድን ነው እንዲምትጠላት ይለዋል። እኔ ለእሷ ጥላቻ የለኝም፣ ግን እውነት ያዘነች ትመስልሃለች ወይ? እሷ አዝና አይደለም ብሎ ይለዋል። ለምን እንዴት ልትለኝ ቻልክ? ምክንያትህ ምንድን ነው? ለምንድን ነው ለእሷ ያለህን ጥላቻ ይሄን ያክል የበዛው እያለው ወይዘሮ ሄለንም አንተ አታውቃትም፣ ግን ደግሞ አሁን የምልህን አድርግ። እዛ ቤት እሷን እንድታስወጣት ፈልጋለሁ። እኔ በነፃነት መንቀሳቀስ አልቻልኩም፣ በነፃነት እዛ ቤት መግባት አልቻልኩምና ሁሉንም ነገር እንድታደርግ ፈልጋለሁ። ቤሉልም ይሄ ነገር እንደማላደርገው ታውቃለህ አጎቴ። አሁን ላይ የምፈልገው የአባቴ ገዳዮች እንጂ እሷንን ከዛ ቤት ማስወጣት ደግሞ ኤሉሽ የእሷ እናት እንደሆነች አታውቅም ወይ? እሷስ ምን ይሰማታል ብለህ አታስብም ይለዋል። ስለ ኤሉሽ አላስብም ማለት አይደለም፣ ግን ደግሞ እሷ እዛ ቤት ካለች እኔ ደግሞ በነፃነት ወደዛ ቤት መምጣት አልችልም እና እዛ ላይ እዛ ቤት ውስጥ የኔም ድርሻ አለኝ ይለዋል። እሺ ግን ምንድነው የምትፈልገው? እሺ ምን እንዳደርግ ነው ቢለውም ይሄ ወረቀት ውስጥ ያለውን ነገር እውነታውን ይነግርሃል ብሎ ይለዋል። ይሄ ወረቀት ልቀበልህ አልችልም፣ ግን ደግሞ አሁን ላይ እኔ የአባቴ ገዳዮች መያዝ ብቻ ነው የምፈልገው ይለዋል። ይሄ ነገር አንተ ካላደረግከው እኔ ገብቼ እሷ ከዛ ቤት አስወጣታለሁ ይላልና ናሆምም ወደ ወይዘሮ ሄለን ቤት ይመጣል። መሲም ኑንያት ጠፍታባት ስትፈልጋት ኑንያትንም አላገኘቻትም እና ወደ ወይዘሮ ሄለን ሮጥ ብላ ሄዳ ወይዘሮ ሄለንም እህቴ ጠፋች ኑንያት ድጋሚ ትላታለች። እና እኔ ምን አገባኝ? እህትሽ ምንድነው ስርዓት የላትም ወይ? ምን ነው ወይ ስራስ የላችሁም እንዴ? ቶሎ ይህ ቤቱን ቀወጣችሁ ትላለች። እህቴ እኮ ደህና እንዳልሆነች ታውቂያለች። ያለችበት ሁኔታ እያወቅሽ እንዴት ያለሽ ትላለች መሲም ይሄ ባለች ሰዓት አንቺ ሂጂልኝ ስራ እየሰራሁኝ ነው፣ እንደናንተ ክፍት አይደለሁም እናትልና ይሄ ባለቻት ጊዜ እሺ አብረን አሁን ውጭ ላይ ወጥተን እንፈልጋት የሆነ ነገር አድርጌ ትላታለች። ወይዘሮ ሄለንም ራስሽን ወጥተሽ ፈልጊያት፣ እህትነቷ ላንቺ ነው እንጂ ለእኔ እና ምን አገባኝ፣ ግድ አይሰጠኝም ትላታለች። በመሀልም ናሆምም ወደ ቤት ሲገባ አንተ ደግሞ እዚህ ምን ታደርጋለህ? ለምን ትመጣለህ እዚህ ቤት ስትለው መነጋገር አለብን እና ጠብቅሻለሁ ብሏት ወደ ክፍሏ ይሄዳል። በዛን ሰዓት መሲንም ትታት ወደ ናሆም ትሄዳለች። መሲንም አንድ እቅድ አቅዳላት የምትጽፍበት ኮምፒውተር ላይ ውሃ መድፋት አለብኝ ብላ እህቴን አላፋልግም አልሽኝ ደግሞ ጋሽዬን ገደልሽው አንቺ እጅሽ እንዳለበት አውቃለሁ ብላ እዛ ኮምፒውተሩ ላይ ውሃ ደፍታባት እያለቀሰች ትሄዳለች ወደ እህቷም። እህቷ ኑንያትም ከመንገድ ላይ ጠፍታ መንገዱንም ስትጓዝ ቤሉል ያገኛትና ቤሉል ምን ሆነሽ ነው? ለምን ትደባበቂያለሽ? ይላታል። ተደብቄ አይደለም፣ ግን ተወኝ ብቻዬን መሆን ነው የምፈልገው ስትለውም አንቺ እኮ በዚህን ሰዓት ብቻሽን መውጣት አልነበረብሽም፣ እቤት ለምን አልተቀመጥሽም? ይላታል። ተወኝ እባክህ ብቻዬ ነው መሆን የምፈልገው ትለዋለች። እኔ ልለቅሽ አልችልም እና
ተነሺ አሁን ወደ ቤት እንሂድ፣ እንግባ ወደ ቤት ይላታል። እኔ ወደዛ ቤት መመለስ አልፈልግም ትለዋለች። አረጋግተዋት ይዟት ወደ ውጭ ወጥተው ለማዝናናት ይሞክራል። መሲም ስልክ እቤት ስላጣቻት ያባለቻት ጊዜ ወደ ቤት ወደ ክፍሏ ሳይሆን ሄደችው ወደ ኤሉሽ ክፍል ነበረ። ኤሉሽ ክፍል ግን ያገኘችው መሲን ኤዱና ኤሉሽ ነበረ። እዚህ ጋር መሆን አለብኝ ብቻዬ ካገኘችኝ አትለቀኝም ብላ ለወይዘሮ ሄለንን ፈርታት ከነ ኤሉሽ ጋር ትቀላቀላለች። ያልሆነውም የሆነውም ስትቀበጣጠር መሲ ምን ሆነሻል ይሏታል። ኤሉሽ ምን ሆነሽ ነው ስትላት ኤዱ ደግሞ መስዬ ግን ደህና ነሽ እያለቻት አዎ ደህና ነኝ እና ምንድን ነው የሚያቀበጣጥርሽ ሲሏትም የኤሉሽ ጸጉር ልሰራ ነው በጣም ሰሞኑ ራሷን ጥላለች ብላ ጸጉሯን ለመስራት የምትሰራበትን ነገር ትፈላልጋለች። በመሀልም ወይዘሮ ሄለን በሩ ከፍታ ስትገባ በጣም ትደነግጥና አሁን ለምን መጣሽ እዚህ ምን ታደርጊያለሽ የምልሽን አትሰሚኝም ወይ ብላት አስደንግጣት ታስነሳታለች። በመሀልም ግን ኤዱ ስለነበረች ኤዱም ደውላ ሁሉም ነገር እንደምታደርግ ስለምትነግራት ኤዱ ወደዛውም ትሄዳለች። ወደሷ ለመሲ አንድ እቅድ ይሄ ነገር ማድረግ አለብሽ መሲንም እንዲህ አድርጊያት ብላ ወይዘሮ ሄለንም መጥፎ ነገር ለመሲ እንድታደርግ ታግዛታለች። መሲም ደውላ ኑንያት በመጥፋቷ ለቤሉል ነግራው ስለነበረ ቤሉልም ስልኩን ባነሳላት ጊዜ እህትሽ አለች አብራኝ ናት ይላታል። በዛን ሰዓት ለምንድን ነው ታዲያ ማትናገሩት ብላ መሲም ትበሳጫለች። ስልኩንም ዘግታ ወደ ቤት ትገባና በመሀል ግን ይህ ነገር ለኤሉሽ ስትነግራት አለች እህቴ ተገኝታለች ስትላቸው ምንድነው ምን ማለትሽ ነው ከወንድሜ ጋር ምን ታደርጋለች ብላ ወይዘሮ ሄለንም ባደረገችው ነው ወጥመድ ውስጥ ኑንያትንም በጣም ስለጠመደቻት ኤሉሽም ከወንድሜ ጋር ወንድሜን ልታጠፋብኝ ነው ብላ በጣም ሌላ እቅድ ታስብላታለች። አዶኔ አሁን ላይ የኑንያት ያለውንም ፍቅር ለኤሉሽ ስለነገራት አንተ እሷ ላንተ አትሆንህም እና ከጎኗ ራቅ ብላ ደጋግማ ለምንድን ነው ከእሷ ማትርቀው የወደድከው ሰው ሌላ ነው ቦታ አይደለም እሷ ልትወዳት አትችልም ትለዋለች። ይሄ ስለነገርኩሽ እንዲጸጽተኝ አታድርጊ ለምንድን ነው እንዲምትዩ ይላታል። በቃ አልኩ እኮ ይሄ ያንተ የምትገባ ሴት አይደለችም ከሷ ውጣ ትለዋለች። ይህንን ነገር እሺ በቃ አሁን ላይ ይሄ ነገር ማውራት የለብንም እና ይላትና ወይዘሮ ሄለንም አሁን ላይ የምትፈልገው ከናሆም ጋር ያለውንም ግንኙነት ከብዶባት ይገኛል። ከዚህ ቤት እንድትወጣ ማድረግ አለብኝ ብሎ ለቤሉልም ስለነገረው ቤሉል አንተ ካላደረከው እኔ አደርገዋለሁ ብሎ ወይዘሮ ሄለንም ያፋጥጣታል። ወይዘሮ ሄለንም ጋር ቀርቦ አንተ ግን እዚህ ቤት ለምን መጣ እንዳትመጣ ብዬ ስንት ያስጠነቀቅኩ ትለዋለች። ይሄ ቤት እኮ የእኔ ቤት ነው ምንድን ነው ምን ሆነሽ ነው ለምንድን ነው ማልመጣው ይላታል። ይሄ ቤት የእኔ ነው የምትለው የባለቤቴ ቤት እኮ ነው ወይ ይሄ ያንተ እንዴት ሊሆን ይችላል እዚህ ቤት ውስጥ ድርሻ አለኝ ይላታል። ድርሻህንማ አየሁት የት አለ ድርሻህን እዚህ ወረቀት ውስጥ ነው ያለው ድርሻ ይላታል። ወይዘሮ ሄለንም በሳቅ ትስቅና ቆይ ግን አንተ ጤነኛ ነህ ወይ ለምን ድርሻ ነው ስትለው ይህ ወረቀት ይውና ከዛ በኋላ ምን እንደሆነ ታያለሽ ይላታል። ወረቀቱንም ስታየው የእውነት እንደሆነ ስታየው ቆይ ግን ለምንድን ነው ምን ማለት ነው ይሄ ወረቀት አልገባኝም ትለዋለች። ወረቀቱ እንዳየሽው ነው ስለዚህ እዚህ ቤት ውስጥ የኔም ድርሻ አለኝ። አሁን ላይ የምፈልገው ደግሞ አንቺ ከዚህ ቤት እንድትወጪና እዛ ድርጅት ውስጥ ትልቁ ድርሻ እንዲሰጠኝ ነው የምፈልገው ይላታል። ቆይ ግን የምትለውን ነገር ገብቶሃል ወይ ይሄ በህልምህ መሆን አለበት ህልም ማለም አንተ ህልም ማለም ትችላለህ እንደፈለክ ትለዋለች። ይሄ ህልም አይደለም እውነቱን ነው ነገርኩሽ ይላታል። ወይዘሮ ሄለንም ተበሳጭታ ይሄንን በቅርብ አደርገዋለሁ ይላትና ትቷት ይወጣል። በጣም ትበሳጭና ይሄ ቤትማ ላንተ አልተወውም የባለቤቴ ቤት ነው ስለዚህ ሁሉንም ነገር ማድረግ አለብኝ ብላ ወይዘሮ ሄለንም እቅዷን ትጀምራለች። አሁን ላይ ኤሉሽ ለኑንያት አንድ ሌላ ወጥመድ ውስጥ ታስገባታለች። እቤቱም ውስጥ ለእናቷ የተቀመጠውንም ጌጥ ከእናቷ ክፍል አውጥታ ኑንያትንም ሻንጣ ውስጥ ትጨምረዋለች። እስኪ ኑንያት እናይልሻለን አሁን ማን ነው የሚያድንሽ ከዚህ ቤት ሌባ ተብለሽ ትወጫለሽ
እኔ ከዚህ ቤት እንድትርቂና ከዚህ ቤት ያለሽንም ነገር እንድትቆጠቢ ነግሬሽ ነበረ፣ አንቺ ያልሰማሽኝም። አሁን ግን ታይዋለሽ ትላታለች።